ሰላም ውድ ቻናላችን ቤተሰቦች እንዴት ናችሁ? ዛሬ በጣም ቆንጆ የሆነ ቪዲዮ ይዘንላችሁ መጥተናል። እስከ ቪዲዮ መጨረሻ አብራችሁን እየቆያችሁ ቆንጆ ትምህርት እንደምታገኙበት ተስፋ አደርጋለሁ። ቪዲዮን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። አንድ ጥያቄ ልጠይቃችሁ። በፎቶ ላይ ስትስቁ ጥርሳችሁ ልክ እንደ ማስታወቂያ ብልጭ ይላል ወይስ ቢጫ መብራት ነው የሚበራው? ወይስ ማለቴ በትንሹ ነው የምትስቁት? አይዟችሁ ዛሬ ሚስጥሩን እየመጥቻለሁ። ለመሆኑ ጥርስ የማንጣት ጉጉት የዘመናችን ሰው ብቻ ይመስላችኋል? በፍጹም። ከ4000 ዓመት በፊት የጥንት ግብጽ ፈርዖኖች የፓራኦ ዝርያዎች ራሱ ጥርሳቸው ነጭ እንዲሆን ይጨነቁ ነበር። በነገራችን ላይ እነሱ ይጠቀሙት የነበረው ምን እንደነበር ታውቃላችሁ? የበሬ ሰኮና። የበሬውን ሰኮና ያቃጥሉትና በድንጋይ ፈሽተው ለጥርሳቸው ውበት ይጠቀሙበት ነበር። ይህንንማ እኛ መሞከር አንችልም። ሰኮና ፍለጋ መባዘን የለብንም። እኛ የዘመኑ ሰዎች ነን። ሰኮና ያስፈልገን። በቤታችን ባሉ 5 ቀላል ነገሮች የፈርዖኖችን ፈገግታ እንሰራለን። እነሱም የሙዝ ልጣጭ፣ ቤኪንግ ሶዳ፣ ሎሚ፣ ጨውና የጥርስ ሳሙና ናቸው። ቪዲዮውን ሼር አድርጉና ማዕድ ቤት እንገናኝ። በመጀመሪያ ሙዙን ብሉና ልጣጩን እንዳትጥሉት። የውስጠኛው ነጭ ክፍል በማንኪያ እንደዚህ ዋጡትና አውጡት። ሙዙ ለጤና ብቻ ሳይሆን በውስጡ ባለው ማግኒዚየም ጥርሳችንን የተፈጥሮ ሜካፕ ይሰጥልናል። በመቀጠል ግማሽ የሻይ ማንኪያ ቤኪንግ ሶዳና 1 ቁንጣጭ ጨው እንጨምራለን። ጨው አባቶቻችን ድሮም ጥርስ ለማጽዳት ይጠቀሙበት ነበር። ቤኪንግ ሶዳ ደግሞ በጥርስ ላይ ያሉ የቡናና የሻይ ቀለሞችን ጠራርጎ የሚያጠፋ የቤት ውስጥ ጀግናችን ነው። አሁን ሎሚውን ስጨምርበት ተመልከቱ። ሎሚው ሲጨመር አረፋው ሲደብቅ አያችሁት? ይሄ ሳይንስ ይባላል። ይሄ አረፋ ጥርሳችሁ ላይ ያለውን ነድፍ ቆስቁሶ የሚያወጣ ነው። በመጨረሻም ማንኛውም የጥርስ ሳሙናዎችን ጨምሩበት። በደንብ አማስሉት። ልክ እንደ ኬክ እስኪሆንላችሁ ድረስ ማለት ነው። አሁን ወደ ዋናው ጨዋታ እንግባ። ብሩሹን እንነክራለን። ከዚያም ጥርሳችንን በቀስታ ለ2 ደቂቃ እንቦርሻለን። ስትቦርሹ ግን የቤት ዕቃ እንደምታጥቡት በኃይል አትፈትጉት። በቀስታና በክብ ቅርጽ ነው መቦረሽ ያለብን። በኃይል ከፈገፈግነው ነጭ ጥርስ ሳይሆን የምናገኘው የደማ ድዳችንን ነው የምናገኘው ማለት ነው። ስለዚህ በጥንቃቄ መቦረሽ አለብን ማለት ነው። አሁን ወደ ቁም ነገሩ እንምጣ። ይህን ቪዲዮ ያያችሁ ዋው አገኘሁት ብላችሁ በየቀኑ ለመጠቀም እንዳታስቡ እባካችሁ አደራ። በሳምንት ከ1 ጊዜ በላይ በፍጹም መጠቀም የለባችሁ። ለምን ካላችሁኝ ቤኪንግ ሶዳ እና ሎሚ በጣም ኃይለኛ ስለሆኑ ጥርሳችንን የሚጠብቀውን ኢናሚል የተባለውን ውጫዊ ሽፋን ሊያሳሱት ይችላሉ። ጥርሳችሁ ሲያልቅ ደግሞ ትኩስና ቀዝቃዛ ነገሮችን መጠጣት ህልም ይሆንባችኋል። ስለዚህ ልክ እንደ መድኃኒት በሳምንት 1 ጊዜ ብቻ መጠቀም ይኖርብናል። ይህን ዘዴ ዛሬውኑ ሞክሩትና የፈገግታችሁ ለውጥ ከፊትና ከኋላ ወይም ቢፎር ኤንድ አፍተር እያላችሁ በኮሜንት አሳዩኝ። ቪዲዮ ከጠቀማችሁና ፈገግ ካደረጋችሁ ለዩቲዩብ ፍቅራችሁ በላይክና በሼር ግለጹልኝ። በሚቀጥለው ቪዲዮ ጥርሳችሁን ሳይሆን ኪሳችሁ የሚጠግብበት ሌላ ሚስጥር እስክመጣ ድረስ ፈገግታችሁ አይለያችሁ። ቻው ቻው።